እንደምን ቆያችሁ። ዛሬ የምናየው ማስና ወይት አንድ ናቸው ብሎ የሚያስቡ ሰዎች አሉ። ፊዚክስ የተለያየ ነገሮች እንደሆኑ ነው ፊዚክስ የሚያምነው። ዛሬ ታዲያ ይህን ብጅታ በቀላሉ በቁሳቁስ በመጠቀም ግልጽ እናደርገዋለን። መጀመሪያ ማስ ምንድን ነው? ማስ ማለት ግዝፈት ማለት ነው። ማስ በአንድ ቁስ አካል ውስጥ የሚገኝ የቁስ አካል መጠን ማለት ነው። አማውንት ኦፍ ማተር የምንለው። ይህ ድንጋይ ወደ ጨረቃ ብንወስድ፣ ወደ ማርስ ላይ ብትወስዱት ወይ ምድር ላይ ብታስቀምጡት በውስጡ ያለው የቁስ መጠን ፈጽሞ አይለወጥም። ምድር ላይም ሆነ ሰማይ ላይም። ማስ ደግሞ በኪሎግራም ነው የምንለካው። ወይት ማለት ክብደት የምንለው ማለት ነው። ወይት ማለት ሳይንሳዊ ትርጉሙ ጉልበት ማለት ነው። ስበት በአንድ ቁስ አካል ግዝፈት ላይ የሚያደርሰው የጉልበት መጠን ማለት ነው። ክብደት ጉልበት በመሆኑ ዩኒቱ ወይም የሚለካው በኒውተን ነው። ኢንስትሩመንቱ ስፕሪንግ ባላንስ ነው። ፎርሙላው እንዴት ነው? weight is equal to mass times gravity። 60 ኪሎ ግራም የሚመዝን ሰውዬ መሬት ላይ weighቱ ስንት ነው? ጨረቃ ላይ ቢወጣስ weighቱ ስንት ነው? ለማጠቃለያ ያክል አስታውሱ፣ ግዝፈት የእርሱ አካል የተሰራበት የቁስ መጠን ነው። ክብደት ደግሞ ስበት ምን ያክል በኃይል እንደሚስቦት የሚለካ ነው። የፊዚክስን ህጎች ከአካባቢ ምሳሌዎች ጋር መለማመድን እንቀጥላለን። ለበለጠ ግልጽ ግንዛቤ ናኖ መተን ሰብስክራይብ ማድረግ ቤተሰብ ይሁኑ።